ትራንስፖርትና ሎጂስቲክስ ሚኒስቴር እና በራሴ ስም ላቅ ያለ ምስጋና ማቅረብ እፈልጋለሁ። ትልቅ ተስፋን ይዘው ወደ ፍርድ ቤት ያቀኑት አርቲስቶች ዛሬም ለተጨማሪ ቀናት በማረሚያ ቤት እንዲቆዩ ተወስኖባቸዋል። የኪነ ጥበብ ባለሙያዎችና የታዋቂ ግለሰቦች በሕግ ቁጥጥር ስር መዋልና ከፊንቴክ ኢንቨስትመንት ጋር የተያዘው የፍርድ ቤት ውሎና ተያያዥ ጉዳዮች በዛሬ መረጃ ሰዓታችን ይቃኛሉ። ውድ ቤተሰቦቻችን ይህ ኢትዮ ግሎባል 360 ኒውስ ነው። ለቻናላችን አዲስ ከሆናችሁ ሰብስክራይብ እንድታደርጉ በአክብሮት እንጋብዛለን። ቪዲዮን ከወደዳችሁት ላይክ እንዲሁም ሼር በማድረግ ሌሎችን እንድታካፍሉ እንድታጋሩ በአክብሮት የጋበዝን። ይህን የፍርድ ቤት ጉዳይ በስፋትና በዝርዝር የምንቃኝ ይሆናል። መኪና እናስመጣላቸዋለን በሚል ስም በሚሊዮኖች የሚቆጠሩ የዜጎች ገንዘብ ተዘርፎ እነሱም እንባቸውን እንዳፈሰሱ ቀርቷል ተብሎ እየታሰበ ባለበት በዚህ ጊዜ ከነሱ እንባ መፍሰስ ጀርባ ያሉ ተቋማትና ግለሰቦች በቁጥጥር ስር እየዋሉ ይገኛሉ። በቁጥጥር ስር ከዋሉት መካከል ደግሞ የዚህ ድርጅት የብራንድ አምባሳደር በመሆን ሲሰሩ የቆዩት ታዋቂ አርቲስቶችና በቲክቶክ መንደር ዝናና ስምን ያተረፉ ግለሰቦች ናቸው። እነዚሁ ግለሰቦች ዛሬ ፍርድ ቤት ተገኝተዋል። በፍርድ ቤት አዳራሽ ከፍተኛ ውጥረት ታይቷል። የፌዴራል መጀመሪያ ደረጃ ፍርድ ቤት መርማሪ ፖሊስ የምርመራ መዝገቡን አጠናቆ እንዲያቀርብ ተጨማሪ ቀናት እንዲፈቀድለት አስገድዷል። የዛሬው ችሎት ጉዳዩ የሚጀምረው ፊንቴክ ኢንቨስትመንት በሚል ስያሜ የሚንቀሳቀሰው ይህ ህገወጥ ተቋም በግማሽ ክፍያ መኪና እናስመጣቸዋለን 950 ሺህ ብር ክፈሉ በሚል በርካታ ንጹሃን ዜጎችም አምነው 950 ሺህ ብር እንዲበሉ ምክንያት ሆኗል። ገንዘባችሁን ስታስቀምጡ በአጭር ጊዜ ውስጥም መኪና ከማግኘት ባለፈ ከግማሽ ክፍያ የሚሆነውን ደግሞ ያለ ምንም ወለድ በ5 ዓመት ጊዜ ውስጥ ተከፍላላችሁ የሚል ተስፋ ነበር የተሰጣቸው። ያም ሆኖ ግን ሁሉም ነገር የውሃ ሽታ ሆኖ ቀረም። እጅግ አጓጊ የተስፋ ቃል በማቅረብ በርካታ ዜጎችም ወደ ማጥመጃ እንዲገቡ አድርጓል። ለዚህ ማታለያ ይሆን ዘንድ ደግሞ በህዝብ ዘንድ ተቀባይነትና ተሰሚነት ያላቸው አርቲስቶች፣ በርካታ ተከታይ ያላቸው ቲክቶከሮችና በበጎ አድራጎት ስራ የሚታወቁት ልክ እንደ ወንድም ካሊድ ያሉ ግለሰቦችን ፊት ለፊት አቆማቸው። ይሁን እንጂ ተስፋ የተደረገው ትርፍ ቀርቶ መኪናቸውን በእጃቸው ማስገባት ይቅርና ዋና ገንዘባቸውን ማግኘትም አልቻሉም። የተጎጆች ጩኸት አየለ ወደ ፖሊስ ጣቢያ እንዲያመሩ ማስገደዳቸው። ይህን ተከትሎ ማስታወቂያዎችን ሲሰሩ የነበሩና በድርጊቱ ተሳትፈዋል የተባሉ ታዋቂ ግለሰቦች በቁጥጥር ስር እንዲውሉ ሆኗል። የዛሬው ችሎትም የ7 ቀናት የጊዜ ገደብ እንዲጠይቅ አስገድዷል። ሚያዝያ 14 ቀን 2018 ዓ.ም በዋለው ችሎት መርማሪ ፖሊስ ቀደም ሲል ተሰጥቶት የነበረው 14 ቀናት የምርመራ ጊዜ ውስጥ ያከናወናቸው ተግባራትን አብራርተዋል። ፖሊስ ለፍርድ ቤቱ ባቀረበው ዝርዝር ምክንያትም የወንጀሉ ድርጊት እጅግ ውስብስብና የተደራጀ መሆኑን ገለጸም። የተጭበረበረው የገንዘብ መጠን ከፍተኛ ሚሊዮኖች ያሉት ነው ሲልም አነሳም። የተጎጆች ቁጥር በየቀኑ የጨመረ መምጣቱን በተያያዥነትም ጠቆመ። በተጨማሪም የሰነድ ማስረጃዎችን ለማሰባሰብና ቀሪ ምስክሮችን ለመስማት ተጨማሪ ጊዜ እንደሚያስፈልገው አጥብቆ ጠይቋል። በተከሳሽ ጠበቆች በኩል በቀረበው የዋስትና ጥያቄ ዙሪያ ውድቅ የተደረገ ሲሆን ፍርድ ቤቱ የጉዳዩን ክብደት ከግምት ውስጥ ማስገባት ፖሊስ የምርመራ መዝገቡን አጠናቆ እንዲያቀርብ ለሚያዝያ 21 ቀን 2018 ዓ.ም ተለዋጭ ጊዜ ቀጠሮ ሰጥቷል። በአሁኑ ወቅትም በፖሊስ እጅ ያለው መረጃ እንደሚያመላክተው ከሆነ በሺዎች የሚቆጠሩ ኢትዮጵያን በዚሁ ፊንቴክ ኢንቨስትመንት ለተባለ ተቋም አምነው 950 ሺህ ብርና ከዚያ በላይ ሰጥተዋል። ከዕለት ጉርሳቸው ቆጥበው እስከ ከፍተኛ ንግድ ካፒታላቸው ያስያዙ ተጎጆችም አሉ። ፍትህ እንፈልጋለን ሲሉ ድምጻቸውን አሰምተዋል። የገንዘቡ መጠን ከፍተኛ መሆኑ ደግሞ ጉዳዩ ይበልጥ አሳሳቢ እንዲሆን አድርጎታል። በዚህ መዝገብ ስማቸው የተጠቀሱት እነ አርቲስት ሰራዊት ፍቅሬ፣ አርቲስት ዳንኤል ተገኝ፣ አርቲስት ይገረም ደጀኔ እንዲሁም ቲክቶከሩ መንሱር ጀማል፣ በጎ አድራጎት ስራ የሚታወቀው ወንድም ካሊድ፣ አርቲስት ሰለሞን ቦጋለና እንዲሁም ፕሮሞተር አብርሃም ግዛው ናቸው። እኛም ማስታወቂያውን ሰራን እንጂ በወንጀሉ አልተሳተፍንም የሚል መከራከሪያ ሊያቀርቡ ቢችሉም ተቀባይነት አላገኙም። በወንጀል ድርጊት ውስጥ ያላቸው ሚና በጥልቀት መመርመር አለበት በሚል ፖሊስ አቋሙን አንጸባርቋል። ይህ ክስተት በኢትዮጵያ ማህበራዊ ሚዲያ ተጽዕኖ ፈጣሪዎች ዘንድም ትልቅ የህግና የሞራል ጥያቄ አስነስቷል። መጪው ሚያዝያ 21 ቀን 2018 ዓ.ም ለዚህ መዝገብ ወሳኝ ቀን ነው። ፖሊስ ምርመራ ውጤቱን ይዞ ሲቀርብም ተጠርጣሪዎቹ በይፋ ክስ ይመሰረትባቸዋል። ተጨማሪ ተሳታፊዎችና ግለሰቦች እንዲሁም ድርጅቶች ይፋ ይደረጉ ይሆን? የተዘረፈው ገንዘብ የመመለስ ተስፋ ይኖረው ይሆን? የሚሉ ጥያቄዎችም ምላሽ የሚያገኙበት ተብሎ እየተጠበቀ ይገኛል። እኛም ከዚህ ጋር የተያዘውን ጉዳይ የተከታተለን ወደ እናንተ የምናደርስ ይሆናል። ውድ ቤተሰቦቻችን ይህ ኢትዮ ግሎባል 360 ኒውስ ነው።
ለቻናላችን አዲስ ከሆናችሁ ሰብስክራይብ እንድታደርጉ በአክብሮት እየጋበዝን እየጠየቅን የዛሬ መረጃ ሰዓታችንን እዚህ ጋር እንቋጫለን። ከፊንቴክ ኢንቨስትመንት ግሩፕ ጋር በተገናኘ ለእስር የተደረጉ ግለሰቦችና ታዋቂ ኢትዮጵያውያን ጉዳይ እስከ መጨረሻው የተከታተልን መረጃው የምናጋራችሁ መሆኑን ከወዲሁ ለመግለጽ እንወዳለን። እስከዚያ ግን የቻናላችን ቤተሰብ ይሆናችሁ አብሮነት ወዳጅነታችሁ እንድታስቀጥሉ በድጋሚ ጋበዝናችሁ። በያላችሁበት በሌላ መረጃ መልሰን እስከምናገኛችሁ ደግሞ ጥሩ መልካሙን ጊዜ እንመኝላችኋለን። ኢትዮ ግሎባል 360 የእርሶ ታማኝ መረጃ ምንጭ